السلام عليكم ورحمة الله وبركاته። በምድራችን ላይ ግዙፍ ተራሮችን እናያለን። በውበታቸው እንደነቃለን፣ በቁመታቸው እንገረማለን። ግን ተራሮች ከውበታቸውና ከቁመታቸው በላይ ጥልቅ የሆነ ሚስጥር አላቸው። ምድር እንዳትናወጥ በማድረግ ረገድ ያላቸው ሚና ምንድነው? ቁርአን ከብዙ ዘመናት በፊት ምን አለ? ሳይንስስ ምን ላይ ደረሰ የሚለውን ዛሬ በአላህ ፍቃድ እናያለን። ከ1400 ዓመታት በፊት ቁርአን ተራሮች የምድር ምሰሶች በማለት ገልጿቸዋል። በሱረቱል አንቢያ አንቀጽ 31 ላይ አላህ እንዲህ ይላል: وجعلنا في الأرض رواسي أن تميد بهم وجعلنا فيها فجاجا سبلا لعلهم يهتدون በምድርም ውስጥ በእነሱ እንዳታረገርግ ጋሮችን አደረግን፣ ይመሩም ዘንድ በእርሷ ውስጥ ሰፋፊ መንገዶችን አደረግን ይላል። እንዲሁም በሱረቱ ነባእ ከአንቀጽ 6 እስከ 7 ላይ እንዲህ ይላል: ألم نجعل الأرض مهادا والجبال أوتادا ምድርን ምንጣፍ አላደረግንምን? ጋራዎችንም ችካሎች አላደረግንምን? አውታድ የሚለው ቃል በአረብኛ ትልቅ ድንኳንም መሬት ላይ ለመቸከል የሚያገለግሉ ምሰሶች ማለት ነው። የድንኳኑ የላይኛው ክፍል ከፍ ያለ ቢሆንም ምሰሶው ግን ጥልቀት ያለው ከመሬት በታች የተመሰረተ ነው። ዘመናዊ የጂኦሎጂ ሳይንሶች እንዳረጋገጡት ከሆነ ተራሮች የምድር ቅርፊት የሚያረጋጉ ትልቅ ችካሎች ናቸው ብለዋል። ልክ እንደ ድንኳን አብዛኛው የተራራ አካል ከምድር በታች ተቀብሮ ወደ ጥልቅ ይወርዳል። እነዚህ ጥልቅ ስሮች የምድር ቅርፊት በመያዝ እንዳይናወጡ እርዝኩክስን ያረጋጋሉ። ተራሮች የአፈር መሸርሸርን ከመከላከል ባሻገር የምድርን ውስጣዊ እንቅስቃሴ በመቆጣጠር ረገድ ወሳኝ ሚና አላቸው። ነብያችን ሰለላሁ ዐለይሂ ወሰለም ከ1400 ዓመታት በፊት ተራሮች የምድር ቅርፊት እንደሚያረጋጉ ማወቃቸው ቁርአን የአላህ ቃል መሆኑን አያረጋግጥምን? በዚያ ዘመን የትኛውም የሳይንስ ዕውቀት እነዚህን የጂኦሎጂካል ዕውቀቶችን አያውቃቸው ነበር። ስለ ተራሮች ያለውንም የአላህን ታላቅ ጥበብ የቁርአንን አስቀድሞ የነገረንን የሳይንስ እውነታ ያየንበት ይህ ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩ።